ሁለተኛው የሙስሊሞች ኸሊፋ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ እስልምናን ከተቀበሉ በኋላ በሰይፋቸው አንድም ካፊር ገለው አያውቁም። ብስሚላህ ራህማን ራሂም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሙስሊም ወንድም እህቶች እንዴት ናችሁ? ሰላም ናችሁ ወይ? አንድ ወንድሜ የእስልምና ታሪክ አጥኚ እንደመሆንህ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ እስልምናን ከተቀበሉ በኋላ ምን ያህል ካፊር ገለው ያውቃሉ? በጂሃድ ላይ ማለቱ ነው። በተጨማሪም ለበርካታ ዘመቻዎች ለበርካታ ጊዜ ሰሃቦች የሸሹ ሲሆን ከሸሹባቸው ዘመቻዎች በጥቂቱ ዑመር አልሸሹም ይባላል። እንዴት ነው የሚል ጥያቄ አቅርቦልኛል። እኔም እንግዲህ ማስረጃን እያጣቀስኩ ኢንሻአላህ ለዚህ ለወንድሜ ለሌሎቻችሁም ማስተማሪያ ይሆናል ብዬ ስላሰብኩኝ ኢንሻአላህ በማስረጃ እያጠናከርኩኝ ላቀርብላችሁ እንሆ ብያለሁ። ሲጀምር ለመጀመሪያው ጥያቄ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ እስልምናን ከተቀበሉ በኋላ አንድም ካፊር በሳቸው ሰይፍ ተገሎ አያውቅም። ይህንን ለማረጋገጥ ከፈለጋችሁ የምትቀርቡትን ሸኽ ጠጋ በሉና ዑመር ኢብኑ አልኸጣብ ስለ ጀግንነታቸው ብዙ ሰምተናል፣ እንደው እስልምና ከተቀበሉ በኋላ በየትኛው ዘመቻ ላይ ነው አንድ ኩፋር የገደሉት ብላችሁ ጠይቁ። አንድ ነው የምትጠይቋቸው፣ ሁለት ብላችሁ እንዳትጨምሩ። አንድ ኩፋር የገደሉት በየትኛው ዘመቻ ላይ ነው ብላችሁ እችን ጠይቁ። ያው እኔ ከነገርኳችሁ ውጭ የሆነ መልስ ካገኛችሁ ኮሜንት ቦክስ ላይ ገብታችሁ አንቱ ውሸታም በዚህ ዘመቻ ላይ ይህን ያህል ሰው ገለዋል ብላችሁ ጻፉልኝ። ለእኔም ማስተማሪያ ይሆነኛል። ግን ስትጽፉልኝ ከነ ማስረጃው ከነ ኪታብ ማስረጃው መሆን አለበት፣ እኔም ሂጄ ባህስ እንዳደርገው ማለት ነው። ለሁለተኛው የወንድሜ ጥያቄ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ለበርካታ ጊዜያት ሰሃቦች የሸሹ ሲሆን እሳቸው ያልሸሹባቸው ጊዜያትም አሉ ተብሏል። እንዴት ነው ብሎ ለጠየቀኝ ጥያቄ እኔ ባደረግኩት ኢስላማዊ ጥናት ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ቢያንስ ረሱላችን ሙሐመድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ላደረጓቸው ወይም ካደረጓቸው በርካታ ዘመቻዎች ራስን የመከላከል ዘመቻዎቹ ውስጥ ሰሃቦች ያልሸሹባቸው ዘመቻዎች ላይ ጭምር እንደሸሹ ማስረጃዎችን አግኝቻለሁ። ምሳሌ አሁን በዚህ በምስሉ ላይ እንደምትመለከቱት የታላቁ የበድር የመከላከል ዘመቻ ብላችሁ በዩቱብ ላይ በመጻፍ እንደውም በዚህ ዘመቻ ላይ የቁረይሾቹ በጣም ታዋቂ የሆነ ለጊዜው ስሙን ዘነጋሁት፣ ቪዲዮን እናንተ ገብታችሁ ታሪኩን ስታዩ ታገኙታላችሁ። ዑመር ኢብኑ አልኸጣብ ላይ በጣም ፎከስ አድርጎ ሌላውን ሰሃባ ሁሉ ትቶ እሳቸው ጋር ቀጥታ ደርሶ ለመግደል ሲሰነዝር እሳቸውም አይተው በሩጫ አመለጡ። ከዛ እሳቸውም ነፍስ ያውጪኝ ሲሮጡ እሱም እየተከተለ ሲከተላቸው አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብ ከረመላሁ ወጅሃሁ ከርቀት አይተውት በፍጥነት ገስግሰው በመሃላቸው በመግባት መጀመሪያ እኔን ግደል ከዛ በኋላ ወንድሜን ትገላለህ ብለው ፍልም ያደረጉ ከዚህ ከቁረይሽ ጀግና ጋር እሱንም ደቂቃም ጊዜ ሳይሰጡት አጋደሙት ማለት ነው። ለዚህም ሲሉ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ምን ይላሉ? ሁል ጊዜ አልይ ባይኖር ዑመር ጠፍቶ ነበር ይላሉ። እችን ነገር ብዙ ጊዜ ዳዕዋ ላይ እንሰማታለን። አንዱ ትልቁ ለዚች አባባል ትልቁ ፖይንቱ ይሄ ነው። የበድር ዘመቻ ላይ ነበር ዑመር ኢብኑ አልኸጣብ ይሞቱ የነበረው ማለት ነው። በሁለተኛ ደረጃ ዑመር ኢብኑ አልኸጣብ ሸሹ የተባለበት ያው ሁላችሁም እንደምታውቁት በኡሁድ ዘመቻ ላይ አሁን በስክሪኑ ላይ እንደምትመለከቱት ከ1 እስከ 10 አካባቢ ቢያንስ ለ3 ሰዓት ያክል ነው ለእያንዳንዱ ኢስላማዊ ታሪክ ከፍተኛ ጥረት አድርጌ ለበርካታ ዓመታት ትልቅ ጁህድ አድርጌ ያዘጋጀሁት ታሪክ ነው። ቢያንስ ለ3 ሰዓት ያክል ነው ይሄም የኡሁድም ጦርነት ያዘጋጀሁት። በዚህ ጦርነት ላይ ሁላችሁም እንደምታውቁት ሁሉም ሰሃባን የሸሸው ሜዳ ላይ ረሱላችንን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ትተው
ሁሉም ወደ 700 ነው 1000 የሚባል አካባቢ ሰሃባ እንዳለ ተመልሶ ያው ኻሊድ ኢብኑ ወሊድ ከጀርባ የመጣ ጊዜ ማለት ነው። እዛ ሜዳ ላይ የቀረው አንድ ሰው ብቻ ነበር ከረሱላችን ጋር፣ እሱም አሚሩል ሙእሚኒን አሊ ቢን አቢ ጣሊብ ከረመላሁ ወጃሁ ነበር። ድሉም በሱ ነው የተጠናቀቀውና የዚህን የኡሁድ ዘመቻ ጊዜ ዑመር ብቻቸውን ሳይሆን ሁሉም ሰሃባ ነው የሸሸው። እዚህም ላይ ራሳቸውም ተናግረዋል እንዴት ሲሸሹ እንዴት ሲሮጡ እንደነበር። ኻሊድም ከርቀት አይቷቸው በጃሂልያው አብረው ያሳለፉትን ጊዜ አስቦ እንደተዋቸው ምናምን የተናገረበት አለ። ገብታችሁ እዚህ ታሪክ ላይ ማስረጃዎችን ታገኛላችሁ ብዬ ገምታለሁ ኢንሻአላህ። በሶስተኛ ደረጃ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሸሹ የተባለው ደግሞ በኸንደቅ ወይንም ቁፋሮ በተደረገበት ወይንም የአህዛብም ዘመቻ ይባላል። በዛን ጊዜ ነው። የዛን ጊዜ ሁሉም ሰሃቦች ሁሉ እዛው ሜዳው ላይ ተጥደው እያለ ማለት ነው ዑመርና ዙበይር ይመስሉኛል። ለዚህ አሁን የእሁድ የመከላከል ዘመቻ የሚለው አሁን በስክሪኑ ላይ እንደምትመለከቱት እዛ ላይ ገብታችሁ ይህንም ራሱ ለ3 ሰዓት ያላነሰ ጊዜ ሰጥቼ ነው የሰራሁት ታሪኩን ዩቲዩብ ላይ ማለት ነው ማግኘት ትችላላችሁ። ሁሉም ሰሃባ ሁሉ እዛ ኸንደቅ ላይ ለጦርነት ተሰልፎ እያለ ዑመርና ዙበይር ወይንም ዑመርና ጦልሃ ይመስሉኛል የሰው አትክልት ውስጥ ተደብቀው እናታችን አይሻ ረዲየላሁ ዐንሃ አጋጣሚ በሰፈር ውስጥ በምትዟዟር ሰዓት ቁጭ ብለው አገኘቻቸው። እንዴ ወንዱ ሁሉ እዛ ፍልሚያ ሜዳ ላይ ኸንደቅ ላይ ተሰልፎ እናንተ እዚህ ለምንድን ነው የተደበቃችሁት? አሁን እሪ ብዬ ሳላጋልጣችሁ ቶሎ ውጡና ወደ ግንባር ሂዱ ብላቸው ተነስተው የሄዱበት ሁኔታ ነው ያለው። ይሄንንም አሁን እዚህ በምስሉ ላይ ያያችሁትን የኸንደቅ የመከላከል ዘመቻ ብላችሁ ብትጽፉ ማግኘት ትችላላችሁ ማስረጃውን እላለሁ። በአራተኛ ደረጃ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሸሹ የተባለው ደግሞ አሁን በምስሉ ላይ እንደምትመለከቱት በኸይበር ዘመቻ ላይ ነው። በኸይበር ዘመቻ ላይ አሁን ምስሉ ላይ የምትመለከቱትን ጽፋችሁ ከዩቲዩብ ላይ ሙሉ ማስረጃዎች ማግኘት ትችላላችሁ። ረሱላችን መሐመድ አላሁመ ሰሊ ዐላ መሐመድ ወዐላ አሊ መሐመድ ዑመርን ጦር ሰጥተው ኸይበርን ክፈት ብለው ላኳቸው። መጀመሪያ አቡበከርን የላኳቸው በመጀመሪያው ቀን ተሸንፈው መጡ። በሁለተኛውም ቀን እንደዚሁ ዑመርን ላኳቸው ተሸንፈው መጡ። በሶስተኛው ቀን ረሱላችን አላሁመ ሰሊ ዐላ መሐመድ ወዐላ አሊ መሐመድ ነገ አላህና ነብዩን ለሚወድ አላህና ነብዩም ለሚወዱት ሰዎችን ባንዲራዬን እሰጣለሁኝ ሂዶ ይከፍታል አሉ። በኋላም ለዓልይ ሰጡት። ዓልይ ሂዶ ከፈተ ማለት ነው። በኸይበርም ቀን እንግዲህ ዑመር ኢብኑ አልኸጣብ እንደዚህ ሸሽተው ተመልሰዋል ማለት ነው። ከዚሁ አሁን ስክሪኑ ላይ የምታዩትን የታላቁ የኸይበር የመከላከል ዘመቻ ብላችሁ በመጻፍ ማግኘት ትችላላችሁ ላለሁ። ሌላው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ እንደሸሹ የተቆጠረባቸው በሁደይቢያ ስምምነት ጊዜ ነው። ወይንም የመጀመሪያው ዑምራም ይባላል። የሄዱ ጊዜ ረሱላችን ከመካ አቅራቢያ ካምፕ አድርገው ዑመርን ጠርተው ሂድና ቁረይሾች ጋር እስኪ አንዳንድ ነገሮች ዲል አድርገህና ባሏቸው ጊዜ ዑመር ኢብኑ አልኸጣብ ያ ረሱላላህ እንዴ እኔ እዛ ብዙ ቢገሉኝ እንኳን እንደው ደሜን የሚያፍስልኝ የለም የሚያስጥለኝ የለም እንደው ከኔ ዑስማን የተሻለ ነው። ለምን ዑስማን በኒ ኡመያ ስለሆነ እዛ ያሉት ጨርሰው ደግሞ የእሱ ዘመዶች ስለሆኑ ለመግደል የማያስቡምና እኔን ይተውኝና ዑስማንን ይላኩ ብለው እንትን ያሉበትን ይህንንም ማስረጃዎቹን አሁን በምስሉ ላይ የምትመለከቱት የሁደይቢያ የመከላከል ዘመቻ ብላችሁ በመጻፍ ይህንንም እንደዚሁ ወደ 3 ሰዓት ያክል ጊዜ ሰጥቼ የሰራሁት ታሪክ ነው። ማስረጃውን እዛ ላይ ማግኘት ትችላላችሁ እላለሁ። ሌላውና የመጨረሻው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሸሹ የተባሉት ደግሞ በሁነይን ዘመቻ ነው። ረሱላችን መሐመድ አላሁመ ሰሊ ዐላ መሐመድ ወዐላ አሊ መሐመድ ፈትሑል መካን ከከፈቱ በኋላ ሁነይኖች ወደ ጦርነት ወደ 36,000 አካባቢ ጦር ይዘው መጥተው ነበር። የኛዎቹ ደግሞ ከመዲና የሄዱት ወደ 10,000 እዛው መካ ላይ የሰለሙት ወደ 2,000 12,000 ሆነው ወደ ጦርነቱ ሂደው ነበረ። ጦርነቱ በሚፋፋም ሰዓት ያው ሙሉ ሰሃባ ማለት ይቻላል ሸሽቶ ተመለሰ። ከሸሹት መካከል እዛው ሜዳ ላይ የቀሩት ወደ 8 አካባቢ ናቸው። 8ቱ በኒ ሐሽሞች ናቸው ይላሉ። የ8ቶቹ ደግሞ አውራ ደግሞ አሚሩል ሙእሚኒን አሊ ቢን አቢ ጣሊብ ነበር ይላሉ። ሁሉንም ሲከላከል ሲያጠቃ ምን ሲል የነበረው ታሪኩን እዛም ላይ ሄዳችሁ የዑመርንም ስም በተለየ ገልጸው እዛ ላይ መሸሹን የጠቀሱበት አለ። እዚህ ጋር ያው ሁሉም የሸሹ ቢሆንም የእሱን ስም በተለየ
አድርገው የገለጹበት ሁኔታ ታገኛላችሁ። አሁን በምስሉ ላይ የምትመለከቱትን የታላቁ የሁዴይቢያ መከላከል ዘመቻ ብላችሁ በመጻፍ ማግኘት ትችላላችሁ። ላለሁ እዚህ ጋር አንድ ትልቅ ጥያቄ ይነሳል። ረሱላችን ሙሐመድ አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ባደረጉት ዘመቻዎች ሁሉ የድሉ ፊት አውራሪ አሚሩል ሙእሚኒን አሊ ቢን አቢ ጣሊብ ከረመላሁ ወጅሃሁ ሆኖ ያለ እንዴት ይህንን የጀግንነት ማንነት ወደ ዑመር ተገልብጦ በየመስጂድ ሚንበሩ በየሚዲያው ዑመር ኢብኑል ኸጣብን ጀግና አድርገው በዳዕዋ ያቀረቧቸው ምን ሰርተው ነው ሲባል ወደ ሐቂቃው እንሂድ ከተባለ እኔ በግሌ ያገኘሁት ነገር የለም እንዲህ በጀግንነት ሊያስቀርባቸው የሚችል ማለት ነው። ዋናው ያገኘሁት ግን አንድ ትልቁ ነጥብ እሳቸውን በጀግንነት እንዲሳሉ ያደረጋቸው ሙአዊያ ቢን አቢ ሱፊያን ስልጣን ላይ በወጣ ጊዜ ነው። ከዚህ በፊት የለቀኩት ሙአዊያ አባቱ ማን ነው የሚለው ፕሮግራም ላይ ሄዳችሁ ካያችሁት አንዱ የሙአዊያ አባት ተደርጎ የሚጠረጠረው ዑመር ኢብኑል ኸጣብ ነው። ሙአዊያ በበድር ዘመቻ ጊዜ በኢማም አሊ ሰይፍ አጎቱ፣ ወንድሙ፣ ያጎቱ ልጅ በርካታ ቤተሰቦቹ አልቀዋል። ያንንም እንደ በቀል ጭምር አስቦት የአሚሩል ሙእሚኒንን ጀግንነት በአጠቃላይ ወደ ዑመር እንዲገለበጥ በማድረግ በርካታ ሐዲሶች እንዲፈበረኩ ተደርገዋል። ይህንን ብቻ ነው እኔ ነጥብ ያገኘሁት ለዑመር ኢብኑል ኸጣብ ረዲየላሁ አንሁ ጀግንነት በቃ እንትን ሆኖ አንኳር ነጥብ ሆኖ ያገኘሁት ሙአዊያ ነው። በቃ ስራውን የሰራላቸው እንጂ ዑመር ጀግና ሊያስብላቸው የሚችል ነገር ምንም ነገር ያገኘሁት የለም። አላሁ አዕለም። በርካታ ኢስላማዊ ታሪኮችን በዝርዝር እንደወረደ የኔ የታሪክ አቀራረብ አንዱ ለየት የሚያደርገው ምንድን ነው? አንድ በማስረጃ የተደገፈ ነው። ሁለተኛ ነገር ደግሞ የሚቀሸብ ነገር አይኖርም። ምሳሌ በርካታ ታሪክ አቅራቢዎች ኢስላማዊ ታሪክ አቅራቢዎች ማለት ነው ታሪክን ሲያቀርቡ የሆነ የሚያከብሯቸውን ተራ አድርገው የሚያስቧቸውን ሰሃቦች በቃ በደረጃ ሰንጠረዥ አስቀምጠው አይባቸውን የመሰተር ኸይር ስራቸውን የማጉላት ባይኖርም እንደዚህ አይነት ነገሮች አሉ። እኔ ጋር ይሄ ነገር አይሰራም። በታሪክ ላይ ያገኘሁትን መረጃው ትክክለኛ ሆኖ እስካገኘሁት ድረስ አቀርበዋለሁ። በርካታ ቢያንስ ከ450 በላይ ቪዲዮዎች አሉ። ኢማማችን ማን ነው የሚለውን አሁን በስክሪኑ ላይ የምትመለከቱትን የዩቲዩብ አድሬስ ገብታችሁ ጎብኙት። ብዙ ነገር ታገኙበታላችሁ ብዬ ገምታለሁ። ኢንሻአላህ እናንተም እኔን በዱዓ አትርሱኝ፣ እኔን በዱዓ ያረሳችሁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ።